ብላቴና ተመልከቱት። ባጠገቡ ሰዎች ቢኖሩ ወይም በዙሪያው ሰዎች ቢኖሩ ሊሉት የሚችሉት ነገር ሊያስቆሙት ይሞክራሉ። እያደረገ ያለው ነገር ትክክል እንዳልሆነ በኃይል በጩኸት በተለያየ ነገር ሊያስቆሙት ይሞክራሉ። ተመልከቱት ግን በዙሪያው ምንም አይነት ሰው ስለሌለ፣ እያወራው ያለ ኔጌቲቭ ቮይስ ስለሌለ ይሄ ብላቴና የሚያውቀው አንድ ነገር ብቻ ነው፣ ማድረግ እንደሚችል፣ ይህንን ነገር ማንሳት እንደሚችል። አያችሁ፣ በህይወታችን ላይ ብዙ ጊዜ ማድረግ የከበደን ነገሮች ወይም ማድረግ ያልቻልናቸውን ነገሮች ያላደረግናቸው በዙሪያችን ያሉ ድምፆች ይዘው ነው። በዙሪያችን ያሉ የፍርሃት ድምፆች፣ የወድቃለው ፍርሃት፣ ያይሆንልኝም ፍርሃት፣ ያይሳካልኝም ፍርሃት፣ ያላደርገውን ፍርሃት፣ ይሄ ነገር ባይከናወንስ፣ አድርጌው ባይሳካስ በሚል ፍርሃት ነው። ለዛ ነው የእግዚአብሔር ቃል ሲናገር እንደ ህፃናት እንድንሆን ያዘናል። ይሄ ህፃን ማንም አጠገቡ ስለሌለ ነው ይህንን ነገር ያደረገው። በምድር ላይ ስትኖሩ የምታደርጉት ነገር እንደ እግዚአብሔር ቃል መሆኑን አረጋግጡ እንጂ እግዚአብሔርን የሚያሳዝን ነገር አታድርጉ እንጂ እግዚአብሔርን ደስ የሚያሰኝ ነገር አድርጉ እንጂ ለምታደርጉት ነገር የእግዚአብሔር ኃይል ከእናንተ ጋር ነው። የእግዚአብሔር ቃል የሚደግፈውን ነገር ለማድረግ ወደ ኋላ አትበሉ። ልክ ስታደርጉ ኃይላችሁ እግዚአብሔር ነው፣ አቅማችሁ እግዚአብሔር ነው። ለዛ ነው ዳዊት ጎልያድ በመጣበት ሰዓት ምን አለ? ይሄ ያልተገረዘ የመጣው በአምላኮቹ ስም ነው፣ እኔ የምመጣበት ዛሬ በአምላኬ ስም ነው። አያችሁ፣ የምንዋጋው ውጊያ፣ የምንኖረው ኑሮ በምድር ላይ በራሳችን አቅም አይደለም። ለዚያን እግዚአብሔር ቃል አምላካችን፣ መጠጊያችን፣ ኃይላችን፣ ባገኘንም በታላቅ መከራ ረዳታችን ነው። አየሽ፣ ምድር ቢነዋወጥ፣ ተራሮች ወደ ባህር ቢሰምጥ፣ የፈለገ ነገር ሀፕን ቢያደርግ አንፈራም። ለምን? አምላክ ስላለን፣ መጠጊያ ስላለን፣ መድኃኒት አዳኝ ስላለን ማለት ነው። ከዚህ ብላቴና እንድንማር የፈለግኩት ይሄንን ነገር ነው። ልታደርጉት ያለውን ነገር አትፍሩ። በተለይ ልታደርጉት ያለው ነገር የእግዚአብሔር ቃል የሚደግፈው ነገር ከሆነ እናንተን ማስቆም የሚችል አንዳች ኃይል ማንሳት ትችላላችሁ። ነገር ግን ሰዎች በዙሪያቸው የሚሰሟቸው የተለያዩ ድምፆች፣ ተው፣ እረፍ፣ ተው፣ ይሆን እንደዚህ ብትሆንስ የሚሉ የፍርሃት ድምፆች፣ የፍርሃት ምክሮች፣ የሞት ምክሮች፣ እነዚህን አትስሙ። እግዚአብሔር የኃይል የፍቅር ራስን የመግዛት መንፈስ ሰጥቶናል። እጸልያለሁኝ በናዝሬቱ ጌታ በኢየሱስ ክርስቶስ ከፍርሃት ወጥታችሁ በመሞከር ውስጥ ያለውን ድል እንድታገኙ በኢየሱስም ጸለይኩኝ። ልክ ንጉሥ ዳዊት በአንድ ምት ያንን ግዙፉን ጠላቱን እንደጣለው በህይወታችሁ ያለ ጎልያድ የሆነባችሁ እያስፈራራችሁ ያለ ብታደርጉት እንደዚህ ብትሆኑ ብታደርጉት እንደዚህ ትሆናላችሁ የሚላችሁ የሚያስፈራራችሁ የትኛውም የጨለማ አሰራር ዛሬ በኢየሱስ ስም ከእናንተ ህይወት ላይ ይነሳ። ዛሬ በኢየሱስ ስም ከህይወታችሁ ላይ ይነሳ። ዛሬ በኢየሱስ ስም ከጤንነታችሁ ላይ ይነሳ። ፍርሃት የእናንተ ድርሻ አይደለም። አለመሞከር የእናንተ ድርሻ አይደለም። ባይዘዌ ካለመሞከር መሞከር ይሻላል። ሞከራችሁ ብትወድቁ እናንተ የተሻላችሁ ሰዎች ናችሁ። ካለመሞከር መሞከር የተሻለ ስለሆነ ደግሞም ጻድቅ 7 ቢወድቅ 7 ይነሳል ስለሚል በመውደቃችሁ አትገረሙ። መነሳት የሚባል ነገር አለ። እግዚአብሔር ብቻ ነው የመነሳት እድል የሚሰጠው። በኢየሱስ ስም ተባረኩ። የእግዚአብሔር ጸጋና ሰላም ከእናንተ ጋር ይሁን። መነሳት ይሆንላችሁ፣ ደጋግማችሁ ማንሳት ይሆንላችሁ። በዙሪያችሁ ያሉ የክፉዎች ድምፆች እንዳትሞክሩ የሚያደርጉ ድምፆች በኢየሱስ ስም ይደምሰሱ። ይህንን መልእክት ሼር፣ ኮፒ ሊንክ በማድረግ ለብዙ ሰዎች እንዲደርስ አድርጉልኝ። ጸጋና ሰላም ይብዛላችሁ። ኢየሱስ ጌታ